ሃና በክፍሏ ውስጥ ተቀምጣ በፎቶው ላይ አንዳንድ ማስተካከያዎችን ለማድረግ ኮምፒውተሯን እየተጠቀመች ፊልሙ በዛ ይጀምራል። እሷም በመልኳና በሰውነቷ ላይ ምንም አይነት የራስ መተማመን ስላልነበራት በኮምፒውተሯ ላይ ፎቶሾፕን በመጠቀም እያንዳንዱን ከኖቿን ለማስተካከል እየሞከረች ቢሆንም ግን በዛ ክፍል ውስጥ ምን አይነት አስፈሪ ነገር እንደሚገጥማት አላወቀችም ነበር። ሃናም በኮምፒውተሯ ላይ ያለውን ፎቶ በማጉላት ኤዲት ለማድረግ የሚጠቅማትን ኢሬዘር ቱል ከመረጠች በኋላ ፊቷ ላይ ካለው ጥቁር ነገር ለመጀመር አስባ የኮምፒውተሯን ከርሰር አስተካክላ ፊቷ ላይ ካለው ጥቁር ነጥብ ቦታ ላይ በማስቀመጥ ክሊክ ስታደርገው እሷ ባልጠበቀችው መንገድ ነገሮች ሁሉ ተለውጠው ከኮምፒውተሯ ስክሪን ውጪ በእውነተኛው ዓለም ላይ በትክክል እየተፈጸመ ስለነበረ ፊቷ ላይ ያለውን ነገር ባጠፋችበት ቅጽበት የሆነ ነገር እሷ ላይ ሲለወጥ ይሰማታል። እሷ ምን እንደሆነች ለማየት ወደ መስታወቷ በመሄድ ራሷ ስትመለከት አስማታዊ በሆነ በሚያስደነግጥ ሁኔታ ይህ ጥቁር ነገር ከፊቷ ላይ ጠፍቶ ትመለከታለች። እሷም ግራ በመጋባት ውስጥ ሆና ተመልሰው ወደ ኮምፒውተሯ በመቅረብ ከዚህ ምስጢራዊ ፎቶሾፕ ጋር ለመቀጠል በማሰብ በሰውነቷ ላይ ሌላ ምን ለውጥ ማድረግ እንደምትፈልግ በማየትና አዲስ መሳሪያ በመምረጥ በፎቶ ውስጥ ያለውን የወገቧ መጠን በመቀነስ ስትጠቀምበት ወዲያውኑ ወገቧ ከስክሪኑ ውጪ በተመሳሳይ መጠን ቀንሶ ታየዋለች። በዚህ ምስጢራዊ ፎቶሾፕ ካለምንም ስፖርታዊ እንቅስቃሴና ልፋት የወገቧን ውፍረት በመቀነስ በመቻሏ በጣም በመገረምና በመደሰት አሁንም ሌላ ነገር ለመሞከር ታስባለች። ከዛም ኤዲት የምታደርግበትን ብረሽ ቱል ከመረጠች በኋላ ጉንጮቿ ላይ ሮዝ ቀለም እንደቀባቻቸው እንደ በፊቷ አሁን ፊቷ እንደፈለገችው ቀለም ይዞላት በመስታወቷ ላይ ትመለከቷለች። እሷም ብዙ ነገሮች እንደተስተካከሉላትና አሁን እንደሌሎቹ ሴቶች ቆንጆ እንደሆነች እያየች በምትደሰትበት ጊዜ በድንገትም አይኗ ላይ እየሰፋ ያለ ነጭ ቀለም ያለው ነገር ስትመለከት በተመሳሳይ በኮምፒውተሩ ላይም በሚያስፈራ ሁኔታ ከሷ ፍቃድ ውጪ በሆነ መልኩ አይኗን እየጋረዳት ነበረ። እሷም ለማስቆም የትኛውንም አይነት መንገድ በኮምፒውተሩ ላይ ብትነካካ ልታስቆመው ግን አልቻለች። አሁንም ባለማቆም ወደ ሁለተኛው አይኗ በመሄድ ያኛውንም ያሳውራታል። አሁን ላይ ነገሮች የበለጠ እየባሱና አስፈሪ እየሆኑ ይመጣሉ። እንደ አይኖቿ ሁሉ አፏንም በራሱ ፍቃድ እየተቆጣጠረ ቀስ በቀስ ይዘጋባታል። እሷም በጭንቀት ውስጥ ሆና ወደ ኮምፒውተሯን ዘግታው ወደ ኋላ ትሸሻለች። ከዛም ራሷንም በመስታወት ስትመለከት እንደ ቀድሞ አይኗም አፏም ሆነ ሰውነቷ በሙሉ ወደ ቀድሞ ተመልሷል። እሷም እንደተፈጠረ ግራ በመጋባት ውስጥ ሆና በቀስታ ወደ ኮምፒውተሯ በመቅረብ በፍርሃት ቀስ ብላ ትከፍተዋለች። ግን ፊቷ አሁን እንዳለችበት ሁኔታ ኖርማል ሆኖ ስላገኘችው በነፃነት ተነፍሳለች። ግን ያጋጠማት ነገር እውነት ይሁን ቅዠት ግራ ቢያጋባትም ለአንዴና ለመጨረሻ ጊዜ ዘግታ ለመውጣት ኮምፒውተሯን ፓወር ኦፍ ስታደርገው በስክሪን ውስጥ የራሷ ነጸብራቅ ታያለች። ነጸብራቁም ከደቂቃዎች በፊት እንዳጋጠማት አፍና ዓይን እንደሌላት ሆኖ በኮምፒውተሯ ስክሪን ውስጥ ይታያታል። እሷም ተደናግጣ በፍጥነት ወደ ኋላ ስትዞር በክፍሏ ውስጥ ማንም ሰው አልነበረም። ሃናም በጣም ፈርታና ተደናግጣ ስለነበረ የመኪናዋን ቁልፍ አውጥታ በተቻላት ፍጥነት ለመውጣት ትሞክራለች። እሷም በጭንቀት ውስጥ ሆና ከቤቷ በመውጣት ወደ መኪናዋ በምትሄድበት ጊዜ በክፍሉ ውስጥ ካለማንም ማዘሽ ኮምፒውተሯ በቀስታ በራሱ ተከፍቶ ወደ ፎቶሾፕ በመግባት ፎቶዋን ባልተለመደ አስፈሪ በሆነ መንገድ ኤዲት ሊያደርገው እሷም ወደ መኪናዋ በምትቀርብበት ጊዜ ኮምፒውተሯም እያንዳንዱን ቱሎች አክቲቬት ካደረገው በኋላ የእሷን ፎቶ ከጭንቅላቷ እየከበበው ሲመጣ እሷም የሆነ የሚያስጨንቅ እንግዳ ስሜት ወደ አንገቷ ላይ ይሰማታል። ኮምፒውተሩ ሙሉ በሙሉ አክብቦ ከጨረሰ በኋላ ማንም ሆነ ምንም ሳይነካው በማይታወቅ መልኩ ራሱን በራሱ የዲሌት በተኑን ከኮምፒውተሩ ላይ ይጫናል። ከዛም ጭንቅላቷ በሚያስደነግጥ መልኩ ከአንገቷ ላይ ተነቅሎ ወደ መሬት ላይ ትዘራለች። ኮምፒውተሩም ጭንቅላቷን አጥፍቶት ፊልሙ በዚያ ያበቃል። ታሪኩም ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።